ዛሬ እንግዲህ በብሪያኒ አሰራር መጥቻለሁ ማለት ነው ውዶቼ። እንግዲህ ዛሬ በቀላሉ እንዴት አድርገን ብሪያኒ እንደምንሰራ እንደምታዩት ይህን የመሰለ ብሪያኒ እንዴት እንደምንሰራ ነው የማሳያችሁ ማለት ነው። እንግዲህ ዛሬ ብሪያኒ በዶሮ ነው የምሰራው እኔ ማለት ነው። ቪዲዮውን እስከ መጨረሻ ድረስ በመከታተል አሰራሩ በደንብ እንዲገባችሁ እንድትከታተሉኝ በአክብሮት ጠይቃችኋለሁ ማለት ነው ውዶቼ። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ፣ አበረታቱኝ ማለት ነው። ላይክ ሰብስክራይብ ለምታደርጉልኝ ደግሞ እጅግ በጣም አድርጌ አመሰግናለሁ ማለት ነው። እንግዲህ አሁን የሚያስፈልጉን ግብአቶች እነዚህን ይመስላሉ ማለት ነው። በቀላሉ ነው እዚህ ጋር ማሳያችሁ። እንግዲህ በመጀመሪያ ደረጃ ዶሮዋን 8 ቦታ ትቆርጧታላችሁ ማለት ነው። ከዛም በኋላ ያው በጨው በሎሚ በከል በደንብ አድርጋችሁ ማጠብ ትችላላችሁ ማለት ነው። ከዛን አጥበን ካዘጋጀነ በኋላ ይህን ይመስላል ማለት ነው። እንግዲህ እዚህ ጋር እንደምታዩት እርጎ አለኝ ወይም ዘባዴ ወይም እርጎ አለኝ ማለት ነው። እዚህ ጋር ደግሞ የተጨመቀ ሎሚ አለኝ። እንደምታዩት እዚህ ጋር ቱምና ዘጀቢላ አብሬ ፈጭቼ ጨው አለ። ይሄኛው 7 አይነት ባህራት ቅልቅል ነው ማለት ነው። ከዛ ፍልፍል አስወጥ አለ። ጎን ላይ ደግሞ ከዝበራ ናሽታ አለኝ ማለት ነው። ወይም ደግሞ ኮረሪማ አለኝ ማለት ነው። እንግዲህ ሁሉንም እንጨምራቸዋለን እንደዚህ ማለት ነው። ዶሮዋ ላይ ሁሉንም እንደዚህ እንጨምራለን። ከዛ በመቀጠል ደግሞ ያው እዚህ ጋር ሎሚ ያስፈልጋል። ሎሚ 1 ሎሚ ነው የተጠቀምኩት። ሎሚ እንጨምራለን ማለት ነው። ከዛ ደግሞ እርጓችንን በዚህ መልኩ እናደርጋለን። ከዛም በኋላ እንግዲህ ይሄንን በደንብ አድርገን እናዋህደዋለን ማለት ነው ውዶቼ። እንደዚህ በደንብ አድርገን አሽት እናደርገውና ሁሉም ቦታ እንዲደርስ ቅመሙ ምንም ሁሉም ቦታ እንዲደርስ አድርገን በደንብ ሽት ካደረግነው እንደዚህ አድርገን በደንብ ማሽት ይጠበቅብናል። ለምን ሁሉም ቦታ እንዲደርስ ማለት ነው። እኔ ዶሮዋን ትንሽ መሀል መሀል ላይ በቢላው የሆነ አረድ አድርገዋለሁ ማለት ነው። ለምን ሁሉም ቦታ እንዲገባ ማለት ነው። በደንብ ስጋው ውስጥ እንዲገባ ስለፈለኩ ለዛ አረድ አድርገዋለሁ ከላይ ማለት ነው ስጋውን። እናንተም እንግዲህ እንደዛ መጠቀም ትችላላችሁ። ለምን በደንብ ውስጥ ድረስ እንዲገባ ማለት ነው። በኋላ ስትበሉት ዶሮዋ በኋላ ስትበሏት ውስጥ ድረስ እንደገባ በደንብ ጣዕሙ እንትን ይላል ማለት ነው። እንግዲህ በዚህ መልኩ እንደዚህ ከቀላቀልነው በኋላ እኔ ለአንድ 3 ሰዓት 4 ሰዓት አስቀምጠዋለሁ ፍሪጅ ውስጥ ማለት ነው። በደንብ በራሱ ጊዜ ቅመሙም እርጎም ሁሉም ነገር እንዲዋሃድ እንደዚህ አድርጌ ፍሪጅ ውስጥ ሸፍኜ ለ4 ሰዓት አቆየዋለሁ ማለት ነው። እናንተ እንግዲህ እንደፈለጋችሁ ማድረግ ትችላላችሁ። እዚህ ጋር በቅዱናስ መጨመር ትችላላችሁ። ሽንኩርት ደግሞ መጨመር ትችላላችሁ። እኔ ግን አልጨመርኩም መጨረሻ ላይ መጨመር ስለፈለኩ ማለት ነው። እዚህ ጋር ብረት ድስታችንን ጣድን። ሸራዬ ሽንኩርት ቆርጠና ማለት ነው። በቀጫጭኑ የቆረጥነው ሽንኩርት ዘይቱ ሲግል እንደዚህ እንጨምረዋለን ማለት ነው። ከዛ እንግዲህ ሽንኩርታችን እንደዚህ እያደረግን እናበስላለን። በምታዩት መልኩ እንግዲህ እንደዚህ እያደረግን ሽንኩርቱን በደንብ ማጥበስ ይጠበቅብናል ማለት ነው። ሽንኩርታችንን እንደዚህ በደንብ አድርገን ጥብስ አድርገን እናበስለዋለን ማለት ነው ውዶቼ። እና በቀላሉ ነው የምታዘጋጁት፣ ብዙ አይከብድም ማለት ነው። ብዙ አይነት የብሪያኒ አሰራር አለ። ያው ሁሉም እንደሚፈልገው እንደሚወደው የሚሰራው ማለት ነው። ግን ይሄ ቀለል ያለ አሰራር ነው ያሳየኋችሁ ዛሬ ማለት ነው። ዶሮዋንም መጥበስ ትችላላችሁ። እርጎ ሳትጨምሩ በቅመሙ ብቻ ከተበላችሁ በኋላ ዶሮዋን መጥበስ ትችላላችሁ በዘይት። ነገር ግን እንደዛ ሲሆን ስጋው ድርቅ የማለት ባህሪ ስለሚኖረው ከምትጠብሱት እንደዚህ አሁን ሽንኩርቱን ካቀጣው በኋላ ሽንኩርቱን አነሳሁት ማለት ነው። ከዛ እንግዲህ እንደምታዩት ዶሮዋን አንዳንዱን ስጋውን አነሳው አደረኩኝ ማለት ነው። ሶሱ እዛው እቃው ላይ እንዲቀር ሆኗል። መጀመሪያ ዶሮዋ እንደዚህ ገልበጥ እያደረግን በደንብ እንጠብሳታለን ማለት ነው። ልክ በዘይት እንደተጠበሰ እንዲሆን። ነገር ግን በዘይት ስንጠብሰው ዶሮ ይደርቃል። እሺ ውዶቼና
ዶሮ ደግሞ ድርቅ ሲል ያው ብዙም ታውቃላችሁ ሲበላ እንትን አይልምና ለዛ ከምንጠብሰው ዝም ብለን እንደዚህ በብረት ድስቱ ላይ እንደዚህ በደንብ አድርገን መጥበስ እንችላለን ማለት ነው። ከዛ እንደዚህ እያደረጋችሁ እንግዲህ እያገላበጣችሁ በደንብ አድርጋችሁ በደንብ ጥብስ እንዲል ማድረግ እንችላለን ማለት ነው። ግዴታ በዘይት መጠበስ አይጠበቅበትም። በዛውም እየበሰለ ነው የሚሄደው። በዛውም ደግሞ ሳይደርቅ ስጋው ኖርማል አጠባበስ እንዲጠበስላችሁ ማድረግ ትችላላችሁ ማለት ነው። እንግዲህ በምታዩት መልኩ እንደዚህ እያገላበጥኩ ነው ዶሮውን በደንብ አድርጌ ነው ጥብስ ያደረኩት ማለት ነው። እና እንደምታዩት ነው እንግዲህ ከደን እያደረግን እንጠብሰዋለን ማለት ነው። እንደዚህ ክድን እያደረግን አሁንም እያገላበጥን በደንብ አድርገን ዶሮዋን እንደዚህ ጥብስ እናረጋታለን። ከዛም በመቀጠል እንግዲህ እያያችሁት ነው እየተፋ ነው የሚሄደው ዶሮዋ ማለት ነው። ከዛ እንግዲህ እቃው ላይ ያለውን ሶስ እንጨምረዋለን። እሺ ውዶቼ፣ ቅድም ዶሮዋን ብቻ አይደለ አንዳንዷን ያነሳው እያስገባት ከዛ ከታች የቀረው ሶስ ስላለ ሶሱን ዶሮዋ በደንብ እንደዚህ ጥብስ ካለችልን በኋላ ሶሱን እንጨምረዋለን ማለት ነው። አንደፋውም፣ ሶሱን ኦሬዲ እንጠቀመዋለን ማለት ነው። ከታች የቀረውን እና እንደዚህ ያው ከደን እያደረጋችሁ በደንብ እንደዚህ ጠብስ ማድረግ አሪፍ ነው ማለት ነው። በዚህ ከምንጠብሰው እንደዚህ ስንጠብሰው ግን በጣም አሪፍ ቆንጆ ይሆናል። ስጋውም ድርቅ አይልብንም ማለት ነው። ለዛ እንደዚህ በቀላሉ እንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው። ብሪያኒ በጣም ቀላል አሰራር ነው። ደስ የሚለው ስትበሉትም ደስ የሚለው እዚህ ጋር በግዱነት ነው የጨመርኩት ከዝበራ ነው የጨመርኩት እዚህ ጋር በግዱነት ሳይሆን ከዝበራ ሶሪ ከዝበራ ያልኳቸው በስህተት ነው። ቃሪያና የተፈጨ ቲማቲም ተጠቀምኩኝ ማለት ነው። ይህንን ተጠቅሜ በደንብ አድርገን እናሸዋለን ማለት ነው። እንትን እቃ ላይ እየቀረውንም ሶስት ጨምሬዋለሁ እኔ። ከዛ በኋላ እንግዲህ እንደዚህ ክድን እያደረግን ማሰል እያደረግን ክድን እያደረግን ዶሮዋ እንደተበሰለ እንተዋታለን ማለት ነው ውዶቼ። እንግዲህ እንደምታዩት ነው በዚህ መልኩ እየሆነ እየበሰለልን ነው ያለው ማለት ነው። ዶሮአችን በቀላሉ እንደዚህ አድርገን እያበሰልነው ነው ማለት ነው። እንግዲህ ብሪያኒ ስትሰሩ ፍልፍል ወይም ደግሞ ቃሪያ እና ትናንሾቹ የሚያቃጥሉትን ቃሪያ ተጠቀሙ ማለት ነው። ካጣል ሲል ትንሽ ጣዕም ስለሚኖረው በእርግጥ ፍልፍል አስወጥ ወይም ደግሞ ቁንዶ በርበሬም ተጠቅሜያለሁ፣ ግን ይሄኛው ቃሪያ ሲሆን ጣዕሙ የበለጠ አሪፍ ነው ማለት ነው። እዚህ ጋር እንደምታዩት ቀረፋ፣ ጫው፣ ቅርንፉድ እና ግርፋ ነው የተጠቀምኩት። ሄል መጠቀም ትችላላችሁ። ለጊዜው ሄል አልተጠቀምኩም እኔ ማለት ነው። ከዛም በኋላ እንግዲህ ሙቅ ውሃ ተጠቀምኩ ማለት ነው። ዘይት አድርጉ። ከዛ ሙቅ ውሃ አደረኩኝ። ከዛ መጨረሻ ላይ እንግዲህ ሩዛችንን የፈላ ውሃ ስለሆነ ወደው ብረት ድስት ላይ ስናደርገው ወደው እየፈላ ነው ማለት ነው። እንግዲህ ሩዛችንን እንጨምራለን። ሩዛችንን በዚህ መልኩ ጨመረን። ከዛ በኋላ እንደዚህ ማሰል እናደርገዋለን ማለት ነው። ሩዙን ሙሉ እንዳታበስሉት፣ ግማሽ ነው መብሰል ያለበት ማለት ነው። ግማሽ አበሰልን። እንደምታዩት እንትናችን በዚህ መልኩ ሆነ። ከዛ የተወሰነ ከታች ስጎ ትተናል። ከዛ ከታች ሩዝ አደረግን። መሀል ላይ ደግሞ ዶሮዋንና ስጎ እንደዚህ አድርገን እንጨምራለን ማለት ነው ውዶችዬ። በዚህ መልኩ ካደረግን በኋላ ዶሮዋን መሀል ላይ አድርጓት ማለት ነው። ከታች ብረት ድስቱ ላይ እንዳይዝባችሁ መሀል ላይ ለመጠቀም ሞክሩ እላችኋለሁ። እንደዚህ ካደረጋችሁ በኋላ ከላይ ደግሞ ሩዙን እንጨምራላችሁ ማለት ነው። ከሩዙ ከላይ ደግሞ እንደምታዩት ስጋ ቅድም ያወጣነው ሽንኩርት ጨመርን። ከላይ ደግሞ ከዝበራ ቆራርጠን ከላይ ጣል አደረግንበት። የተጠበሰውን ሽንኩርትም ከላይ እንደዚህ ያደረግነው በጣም ቆንጆ ነው። አሪፍ የብሪያኒ አሰራር ያሳያችሁ። በቀላሉ መንገድ የምትሰሩት ነው። ጣዕሙ ደግሞ የተለየ ነው። እንግዲህ እንደነገርኳችሁ ነው። ብዙ አይነት የብሪያኒ አሰራር አለ። በቀጣይ ቪዲዮ ደግሞ ሌላኛውን የብሪያኒ አሰራር አሳያችኋለሁ። ድንች መጠቀም ትችላላችሁ። እንዲሁም ደግሞ አተር፣ የተከካውን አተር እሱንም ተጠቅማችሁ እንዴት እንደሚሰራ ደግሞ በሱ የሚሰራውን ብሪያኒ በቀጣይ ቪዲዮ
እሰራላችኋለሁ ማለት ነው። ለዛሬው ግን በቀላሉ ቀለል ያለ ብሪያኒ አሰራር ነው ያሳየኋችሁ ውዶችዬ። ይሄንን ይመስላል እንግዲህ በጣም ቆንጆ ነው። ተበልቶ የማይጠገብ ብሪያኒ አሰራር ነው ያሳየኋችሁ። ሞክሩት ሁላችሁም በየቤታችሁ። ስለምትከታተሉኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁን ባይ